ሴቶች ላይ እየተፈጸሙ ያሉ ጥቃቶች አይነታቸውና ጭካኔያቸው እያየለ ከመጣ ሰነባብቷል። በየጊዜው የሚሰሙ ታሪኮች አንገት የሚያስደፉ ናቸው። ይህ ዜና ደግሞ አንገት ከማስደፋትም በላይ በእጅጉ የሚያሳፍርና ጥቃት የደረሰባቸው ሴቶች ማንም እንደማይደርስላቸው በማሳየት ጥቃት አድራሽ ሰዎችን የሚያበረታታ አደገኛ ሀሳቤ ነው። አንዲት ለመማር የምትተጋ ለማደግም የምትጓጓን ትንሽ ልጅ አስገድዶ የደፈረ ከሴትነት ክብር ያሳነሰ ሰው አይከሰስ ወንጀሉ ይደበቅለት መባሉም ተሰምቷል። ብዙ ሴቶች ሲደበደቡና ሲደፈሩ ብሎም የመኖር መብታቸው ተነጥቆ ሲገደሉ ሕግ ተገቢውን ቅጣት እንዲሰጥና ይህ ተግባር እንዳይስፋፋ የሚያደርግ ፍትህ ሲጠየቅም ይስተዋላል። ነገር ግን ተስፋ የተደረገበት ፍትህ ሳይሰራ ሲቀር ፖሊስ ወንጀለኛውን ይዞ ለፍርድ ለማቅረብ ሲሳነው ሕግም ፍርድ ለመስጠት ሲፈራ መመልከት እንደ ሀገር እጅግ የሚያሳዝን ጉዳይ ነው። ልጁ ሰብአዊነት በጎደላቸው ሰዎች ተገዳ የተደፈረችበት አባት ግን የሕግ ያለ የፍትህ ያለ ሲል እየተጣራ ነው። ልጄ ተደፈረች በማለቱ ብቻ ከማህበራዊ ኑሮ መገለሉን የገለጸው አባት ጉዳዩን በሽማግሌ ጨርስ እየተባልኩ ነው፣ የልጄ ደም ፈሶ እንዳይቀር የደረሰባት ጥቃት ያመጣባት ስነ ልቦናዊ ጫና ምንም እንዳልተፈጠረ እንዳይቆጠር ድምጽ ሆኖኝ ሲል እየተጣራ ነው። ይህ አሳዛኝ ታሪክ የተፈጠረው የት ነው? የሰማውን ሰው ሁሉ ያሳዘነው ወንጀለኛውን ከቅጣት የመሸሸግ የሽምግልና ታሪክስ እንዴት ያለ ነው የሚለውን በዝርዝር ወደ እናንተ እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መሰናዶችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ እጅግ አሳሳቢ ደረጃ ላይ መድረሳችንን ስላጋለጠው ታሪክ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። ልጄን ሳገኛት እርቃኗን ነበረች። የምይዘው የምጨብጠው የምሆነው ጠፍቶኛል። ቀና ብላ ልታየኝ አልቻለችም። እኔን አባቷን እንኳን ማየት አፈረች። የለበስኩትን ኮት አውልቄም ሸፍኜ ወሰድኳት። ምን አደርጋለሁ? ያንን ከማድረግ ውጭስ ምን አማራጭ አለኝ? የሚሉት አባት ልጃቸው ማሰብ በተሳናቸው የስሜታቸው ባሪያ በሆኑ ሰዎች ተገዳ የተደፈረችባቸው አርሶ አደር ናቸው። እኚህ ልጃቸው ተደፍራ ያገኟት አባት የልጃቸው መጠቃት የፈጠረባቸው ሀዘንና ቁጭት ሳይበቃ የሚኖሩበት አካባቢ ማህበረሰብ ጉዳዩን በሽምግልና ይለቅ ብለው ጉዳዩን ወደ ሕግ በመውሰዳቸው መገለል እንደደረሰባቸው ተናግረዋል። ለዚህ ሁሉ ታሪክ መነሻ የሆነው ነገር የተፈጠረውም በ2015 ዓ.ም ነበር። አቶ ዳንሳሞ በሲዳማ ክልል ምስራቃዊ ሲዳማ ዞን ዳኤላ ወረዳ የሚኖሩ ሲሆኑ ቤተሰባቸውን የሚያስተዳድሩት በግብርና ስራ ነው። አርሶ አደሩ ዳንሳሞ ነገን ተስፋ የሚያደርጉባቸው 4 ልጆች አሏቸው። የመጀመሪያ ልጃቸው ሴት ስትሆን ደጉ ትባላለች። ይህች ሴት ልጃቸው ሩቅ የምታስብ ተምራ ትልቅ ደረጃን ለመድረስ የምትታትር ናት። ከራሷ አልፋ ለታናናሽ እህት ወንድሞቿ አርያ መሆን የምትሻ ለዚህም በርትታ የምትማር ስትሆን በደረጃ የምትወጣ ተሸላሚ ተማሪ ነበረች። በአንድ ጎዶሎ ቀን ግን ይህች ጎበዝ ተማሪን ቅስም የሰበረ ክስተት ተፈጠረ። ጥቅምት 7 2015 ዓ.ም በአካባቢያቸው ይኖሩ የነበሩ ትልቅ ሰው በማረፋቸው ምክንያት ቤተሰቡን ለማጽናናት በሚደረገው ማህበራዊ ተሳትፎ ላይ ለመገኘት ወደ ሀዘንተኞቹ ቤት ታመራለች። ሀዘንተኞቹን እያጽናኑ ባለበት ሁኔታም ጓደኛዋ የእጅ ስልኳን አስደውይም በሚል ሰበብ ትዋሳታለች። ነገር ግን ደውላ ስትጨርስ ስልኩን ከመመለስ ይልቅ ይዛባት ትሄዳለች። የስልኩ ባለቤት ደጉም ስልኳን ልትቀበል ፈልጋ ጓደኛዋን ስትፈልጋት ከሀዘንተኞቹ ግቢ ታጣታለች። በዚህ ጊዜም ወደ ስልኳ ስትደውል ፈልጌሽ ስላጣውሽ ስልኩን ወደ ቤት ይዤው ሄጃለሁና ቤት መጥተሽ ውሰጂ የሚል ምላሽ ታገኛለች። በዚህ ጊዜ ከሀዘን ቤቱ ብዙም ወደማይርቀው የጓደኛዋ ቤት ስልኳን ለመቀበል ታምራለች። ነገር ግን ጓደኛዋና ጥቃት ፈጻሚዎች ተባብረው ተዘጋጅተው እየጠበቋት ነበርና ይዘዋት ወደ ሰዋራ ቦታ በመውሰድ አስገድደው ይደፍሯታል። ልጁ የተደፈረችበት አባትም ሀዘኑን ዋጥ አድርጎ በደል የደረሰባት ልጁ ፍትህ እንድታገኝ ጉዳዩን ወደ ሕግ ይወስደዋል። ይሁን እንጂ ሕግ እንዳሰበው ፍትህ አልሰጠውም። ይልቁንም ጉዳዩን ወደ ሕግ ወስዶ ጥቃት ፈጻሚውን በመክሰሱ ከማህበረሰቡ መገለልና ጥላቻ ደርሶበታል። ፍትህ አገኝበታለሁ ብሎ ያመራው ሕግም ተባባሪዎቹን ብቻ ቀጥቶ ዋናውን ወንጀለኛ ላገኘው አልቻልኩም ሲል ማህበረሰቡ ደግሞ በሽምግልና ይለቅ እያሉ ሀዘኑን እጅግ አበዙት። በልጁ ጥቃት የቆሰለ ልቡን አመረቀዙት። እናም መሄጃ ቢጠፋው ጉዳዩን መላው የኢትዮጵያ ሕዝብ እንዲያውቀው በማህበራዊ ሚዲያ መጥቶ የደረሰበትን በደል አጋራ። የተጋራው መረጃም እንዲህ ይላል። የዛሬ 3 ዓመት ገደማ
አንዲት የ15 ዓመት ሕፃን መደፈሯንና ወላጅ አባቷ ፍትህን ፍለጋ እየተንከራተትኩ ነው፣ አግዙኝ፣ እንደነርሱ ደና ዘመድ የለኝም፣ ስለ እውነት የሚገደ ሁሉ ከጎኔ ይቁም፣ ከአቅምም ከፍትህም ከእውነትም እንደጎደልኩ አልቅር፣ እባካችሁ አግዙኝ የሚል ስቃይ፣ እልህና ድካም እኩል በኩል የሚታይበት ዜና ተሰምቶ ነበር። በሲዳማ ክልል ምስራቃዊ ዞን ዳኤላ ወረዳ የ15 ዓመቷ ሕፃን ደጉ አካባቢያቸው ላይ ያለ ለቅሶ ቤት ለማጽናናት ባመሸችበት ሌሊት አበበ ተክሌ የተባለ ጥቃት ፈጻሚ በሶስት ጓደኞቹ ገዛ አፍኖ ወስዷት ጭካኔ በተሞላበት መልኩ አስገድዶ ደፍሯታል። ፍርድ ቤት የደፋሪው ተባባሪ የነበሩትን 3 ሰዎች የ6 ዓመት እስራት ፈርዶባቸው የነበረ ቢሆንም ከ2 ዓመት እስር በኋላ በአመክንዮ ተለቀዋል። ዋና ወንጀለኛና በህፃኗ ላይ ጥቃት ያደረሰው አበበ ክፍሌ የተባለ ሰው ግን እስከዛሬ ድረስ አልተያዘም፣ ለፍርድም አልቀረበም። የልጅቷን አባት ህመም ያባበሰውም ይህ ነበረ። ፖሊስ የህፃን ልጁን ደፋሪ ማግኘት አልቻልኩም ሲላቸው የአካባቢው ሽማግሌዎች ነገሩን በሽምግልና ካልፈታን ይሉታል። ፖሊስ ማግኘት አልቻልኩም ተሰውሮብኛል ያለው ወንጀለኛ ሽማግሌዎቹ ኬታ መጡት? የአባት ጥያቄ ይህ ነው። ልጄ ከአንደኛ እስከ 8ኛ ክፍል ድረስ በደረጃ የምትወጣ ብዙ ህልም የነበራት ከወረቀት ጋር ስትላፋ የምታድር አንብባ በቃኝ የማትል ጎበዝ ነበረች የሚለው ወላጅ አባቷ አርሶ አደር ዳንሳሞ እውነት ከአካባቢ ያጎደለኝ፣ ሽማግሌዎችን የማያከብር ሰው አስባለኝ፣ ያለ ቦታዬ አዋለኝ፣ ጽዩፍ ሰውም አደረገኝ፣ ከቤተሰቤ ጋር ለዘመናት የምመላለስበት ቤተክርስቲያንም ሽማግሌዎችን የማትሰማ ሰውነህ እንዳትደርስ አለኝ፣ ከእድርም አገለሉኝ፣ ማህበራዊ ህይወቴም ተቃወሰ፣ ቤተሰቤ ደሴት ላይ የሚኖሩ ሆኑብኝ፣ ተገለሉብኝ፣ የልጄን ደፋሪ በሽምግልና ነፃ ካላወጣኸው በሚል ምክንያት በህግ መጠየቅ ያለበትን ወንጀለኛ ነፃ ሰው አድርግ ተብዬ ተጠየቅኩኝ። በምን መልኩ ነው ይህ እውነት የሚዳኘው? እሺ ብልስ ልጄ ምን ትለኛለች? ከመሬቴ ውጪ ያልሸጥኩት ምን አለ? ያለኝን ሀብት ሁሉ አሟጥጬ የተመላለስኩበት ጉዳይ ነው። በኮቴ ደሟን ጠራርጌ ሸፋፍኜ ስወስዳት ቢያዩኝስ እንዲህ ይሉኝ ነበር ሲል ጥያቄም ያቀርባል። ሁሉም ተባበሩብኝ፣ የሽምግልና ወጉም ጠፋብኝ፣ አሁን እሰጋለሁ። የደጉ ታናሽ 12 ዓመቷ ነው። ይህን አደረክ ብለው በእርሷ እንዳይበቀሉኝ እፈራለሁ። መንገድ ላይ ሳዩኝ የቁራ ጩኸት እያሉ ይሳለቁብኛል ሲል በማህበረሰቡ እየደረሰበት ያለውን መገለልም ገልጿል። ደጉን ማገገሚያ ቆይቼ ባመጣኋት በጥቂት ጊዜ ውስጥ ደግመው ሊጠልፉብኝ ነበር ሲል ከዛም በኋላ የተከሰተውን ጉዳይ በማንሳት የኔ ደጉ አሁን ያለችው ሐዋሳ እንደርሷ ጥቃት የደረሰባቸው ልጆች ተሰብስበው በሚኖሩበት ድርጅት ውስጥ ነው። ከቤተሰቧ ጋር መሆን ይናፍቃት ይሆናል። አቅም የለኝም፣ ስለ እውነት ብላችሁ ከጎኔ ቁሙ ሲሉ ጥሪ አቅርበዋል። በእውነቱ እንዲህ አይነት ወንጀለኛን የመደበቅና ከዚያም አልፎ ወንጀለኛን ከቅጣት ነፃ በማድረግ የተፈጠረውን አጸያፊ ወንጀል ምንም እንዳልተፈጠረ ለማድረግ የሚጣርበት ተግባር እጅግ የሚያሳዝንና አንገት የሚያስደፋ ነው። በመሆኑም የዚህ አባት እውነት እንዲወጣና ያለ ዕድሜዋ ብዙ ህመም እንድትሸከም የተፈረደባት ልጅ ፍትህ እንድታገኝ መረባረብ ይገባል እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች መሰናዶች እስክንገናኝ በያላችሁበት ሰላም ሁኑልን።